የእናት አማላጅ ስለሰጠን በመልአክ ስለሚጠብቀን መምህር ስለማያሳጣን በመጻሕፍት ስለሚገስጸን የድህነት መንገዶችን ስለማይዘጋ መምህረ ንስሐ ስለማይነሳን ጠፍተን ስንመለስ የይቅርታ በሩን ስለማይዘጋብን በንስሐ ስለሚቀበልን በዚህ ሁሉ እናመሰግነዋለን። ስለዚህም እንወደዋለን። አንዳንድ ጊዜ እግዚአብሔርን የመጥላት ሕሊና ተፈጥሮባቸው ያውቅ አጠሩትም እግዚአብሔርን እንደው እኔማ ሰልችቶኛል ዝም ብሎ በቃ ምንም የኔ ጸሎት ምንም ጠብ አይልም ያስብለን ይችላል። ስለዚህ የምንመልሰው ምንድን ነው? የለም እግዚአብሔር ከእኛ ጋር ባይኖር ኑሮ ሰዎች እንደማይበል ባሰጠኑን ነበር በዋጡን ነበር ብሎ ስለተናገረ እግዚአብሔር ለሰከንድ እንኳን ዘወር ቢል ውሎ ማደር አይቻልም ብሎ አሁን የወርቅ ቤተክርስቲያን የብር ቤተክርስቲያን የምንሰራው ለምን ይመስላችኋል? አቅማችን እስከሚያልቅ እንወዳለን። አዚያው ላይ የለንም። ወርቅ ከዛ ብር ቀጥለን ወርቅ ከዛ እንቁ ያልቃል። እንግዲህ ይሄ ያለን ይሄ ነው። እስከዚህ እንወዳለን። አምላክ ወደዚህ ዓለም ሲወርድ ሰማይን ትቶ ነው ወይ መንበሩን ትቶ ነው ወይ? እንዴት ብሎ ነው ወረደ? ሰማይን አልተወም ካል እንዴት ብሎ ወረደ? ይህንን አወራረዱን ማወቅ ይገባል። በሰማይ ያለ በምድር ያለው እዚሁ እያለ ወደዚሁ መጣ። ከምድር ወደ ምድር ከእናቱ ወደ እናቱ በእናቱ አድሮ ነበረ። የከዊን ስጋ ሊለብስ ዘንድ ወደ እናቱ መጣ። በረድኤት ካደረባት እናቱ በስጋ ስጋዋን ወደሚለብስባት እናቱ መጣ። በረድኤት ከመላባት ምድር በኩነት ወደሚመላለስባት ምድር መጣ። በረድኤት ከሚያፈሰው ውሃ ወደሚጠመቅበት ውሃ መጣ። በረድኤት ካሳደገው እንጨት ወደሚሰቀልበት እንጨት መጣ። ከዓለሙ ወደ ዓለሙ መጣ። ዓለሙ የራሱ ወደ ራሱ ዓለም ራሱ መጣ። ወደዚህ ያለ ሱባርገ ሰይጣን ውስጥ ሀገረ ልዕልና ወረደ ክርስቶስ ውስጥ ሀገረ ትሕትና። ሰይጣን ላይ